ሰላም ጤና ይስጥልን እንደምንሰንብታችኋል የዋዜማ አድማጮች ሳምንታዊው የዋዜማ መጽሔት መሰናዷችንን ይዘን ቀርበናል አብራችሁን ቆይታችሁ እንድታደምጡን እንጋብዛለን የዛሬው የዋዜማ መጽሔት መሰናዶ በሳምንቱ መጨረሻ ይፋ የተደረገውን የአስቸኳይ ጊዜ አዋጅ ማስፈጸሚያ ደንብ ላይ ትኩረት ያደርጋል ደንቡ ምን ይላል እና ምን ማለት ነው የሚሉትን በሁለት ዘገባዎች በዝርዝር እናያለን አሜሪካ በኢትዮጵያ የተጣለው የአስቸኳይ ጊዜ አዋጅ እንደሚያሳስባት ገልጻለች ለገዛ ጥቅሟ ስትል የኢትዮጵያን ሰላም መሆን የምትሻው አሜሪካ ከዚህ በዘለለ ጫን ያለ እርምጃ ከማድረግ ለምን ተቆጠበች ከባልደረባ ያርጋዋሽኔ ጋር በዚሁ ጉዳይ ላይ እናወራለን ሁሉንም ከዋዜማ መጽሔት ጋር ስትቆዩ ታደምጣላችሁ ዋዜማ ሬዲዮን በድረገጻችን www.wazemaradio.com እንዲሁም በማህበራዊ ድረገጾች በፌስቡክ እና በትዊተር ዋዜማ ሬዲዮ ብላችሁ ልታደምጡ ትችላላችሁ በስልኮቻችሁ ላይ ዋዜማ ሬዲዮ አፕን ዳውንሎድ በማድረግም በቀላሉ ታደምጡናላችሁ የዋዜማ መጽሔት አዘጋጆች መዝገቡ ኃይሉ ቻላቸው ታደሰ መሰሉ ንጉስ ዳንኤል ድርሻ መስፈን ነጋሽ ደረሰ ጌታቸው ኤዶም ካሳዬ አርጋዋሽኔና እኔም ሃኒ ሰለሞንን ከዋዜማ ጋር የምታሳልፉት ጊዜ የሚያስቆጭ እንደማይሆን ተስፋ እናደርጋለን አብራችሁን ቆዩ ዋዜማ መጽሔትን የምታደምጡት ኢህአዲግ በአስቸኳይ ጊዜ አዋጅ ማስፈጸሚያ ደንቡ ላይ ባወጣቸው መመሪያዎች ምን አይነት መልእክቶችን ለማስተላለፍ ነው የፈለገው በዚህኛው ዘገባ ላይ እንመለስበታለን የምናስቀድመው አዋጁ ምን ይላል የሚለው ነው ተከታዩ ዘገባችን ይህንኑ ይዳስሳል በኢትዮጵያ የተቀጣጠለውን ህዝባዊ ተቃውሞ ተከትሎ ከአንድ ሳምንት በፊት የኢህአዲግ ሚኒስትሮች ምክር ቤት ያወጣው የአስቸኳይ ጊዜ አዋጅ ማስፈጸሚያ ዝርዝር መመሪያ ቅዳሜ ጥቅምት 5 ቀን 2009 ይፋ ሆኗል የማስፈጸሚያውን ዝርዝር ለጋዜጠኞች ያቀረቡት የኮማንድ ፖስቱ ሴክሬታሪያትና የመከላከያ ሚኒስትር ሲራጅ ፈጌሳ ሲሆኑ ዝርዝሩን በንባብ ያቀረቡት ሌተናል ኮሎኔል ሞገስ ሀብቱ ናቸው የኮማንድ ፖስቱ መመስረት ተጠቅሶ ለከፍተኛ ወታደራዊና የፖሊስ መኮንኖች ትዕዛዝ በተላለፈበት ዕለት ከአቶ ሲራጅ ፈጌሳ በስተቀኝ የተቀመጡት ኢታማጆር ሹም ጀነራል ሳሙራ የኑስ ነበሩ ከአንድ ቀን በፊት ማለትም ባለፈው አርብ ጥቅምት 4 ቀን 2009 ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የደንቡ ማስፈጸሚያ መመሪያ በአጭር ጊዜ ውስጥ ይዘጋጃል ብለው የነበረ ሲሆን እሳቸው በቅርብ ጊዜ ይወጣል ያሉት የማስፈጸሚያ ዝርዝር በማግስቱ ቅዳሜ ይፋ ተደርጓል ባለ 31 አንቀጹ የአስቸኳይ ጊዜ አዋጅ ማስፈጸሚያ ዝርዝር 3 አብይ ክፍሎች ያሉ ሲሆን አብላጫውን ክፍል የያዘው የክልከላና ይህንን አታድርግ የሚለው የመብት ግደባ ዝርዝር ነው የተከለከሉ ድርጊቶች ተፈጽሞ ሲገኙ ማንኛውም እርምጃ እንደሚወሰድም ይገልጻል ማንኛውም ሁከት ብጥብጥና በህዝቦች መካከል መቃቃርና መጠራጠር የሚፈጥር ይፋዊም ሆነ ድብቅ ቅስቀሳ በማናቸው መልኩ ማድረግ ጽሁፍ ማዘጋጀት ማተምና ማሰራጨት ትዕይንት ማሳየት በመልእክት መግለጽ ወይም መልእክትን በማናቸው በሌላ መንገድ ለህዝብ ይፋ ማድረግ ፍቃድ ሳይኖር ማንኛውንም ህትመት ወደ ሀገር ውስጥ ማስገባት ወይም ወደ ውጭ ሀገር መላክ በይፋ መታገዱን የሚጠቁመው መመሪያው መልእክት በኢንተርኔት ሞባይል በጽሁፍ በቴሌቪዥን በሬዲዮ በማህበራዊ ሚዲያ ወይም በሌሎች የግንኙነት ዘዴዎች መለዋወጥ በጥብቅ የተከለከለ መሆኑን ይገልጻል የአሸባሪ ድርጅቶችን የተለያዩ ጽሁፎች መያዝ ማሰራጨት አርማቸውን መያዝ ወይም ማስተዋወቅ እንደማይፈቀድ የሚዘረዝረው ማስፈጸሚያው የቴሌቪዥን ወይም የሬዲዮ ፕሮግራም መከታተል በሚከለክለው ክፍሉ እንደ ኢሳት ኦኤምኤን እና የመሳሰሉትን የሽብርተኛ ድርጅቶች ሚዲያዎች ማሳየት መከታተል ሪፖርት ማድረግ የተከለከለ ነው ይላል ማንኛውም የፖለቲካ ፓርቲ የሀገርን ሉዓላዊነት ደህንነትና ህገ መንግስታዊ ስርዓትን የሚጎዳ ማናቸውም ጋዜጣዊ መግለጫ ለሀገር ውስጥም ሆነ ለውጭ ሚዲያዎች መስጠትም ከዚህ በኋላ በጥብቅ የተከለከለ ሆኗል ዲፕሎማቶች ከአዲስ አበባ ዙሪያ 40 ኪሎ ሜትር ርቀው መሄድ እንደማይገባቸው የገለጹት አቶ ሲራጅ ፈጌሳ ይህ የተወሰነው ለሌላ ዓላማ ሳይሆን ለራሳቸው ለዲፕሎማቶቹ ደህንነት ሲባል መሆኑን ካስረዱ በኋላ ከዚህ ርቀት ውጪ ለመውጣት ጠይቀው በኮማንድ ፖስቱ የሚፈቀድላቸው ከሆነ
ወይ አጃቢ መደብላቸዋል አሊያም ኃላፊነታቸውን ራሳቸው ይወስዳሉ ብለዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ታዬ አጽቀሥላሴና የኮሙኒኬሽን ሚኒስትሩ ጌታቸው ረዳ ባለፈው ማክሰኞና ረቡዕ አዲስ አበባ የሚገኙ የውጭ ሀገራት ዲፕሎማቶችን ባነጋገሩበት ወቅት ግን ስለዚህ ጉዳይ የተነሳ ነገር አልነበረም። በአስቸኳይ ጊዜ አዋጁ ማስፈጸሚያ ዝርዝር መመሪያው የንግድ ስራዎች፣ ሱቆች ወይም የመንግስት ተቋማትን መዝጋት ወይም ምርትና አገልግሎትን ማቋረጥ፣ ከስራ ቦታ ያለበቂ ምክንያት መጥፋት ወይም ስራ ማቆም፣ ተገቢውን አገልግሎት አለመስጠትና ስራ መበደል ክልክል መሆናቸው ነው የተገለጸው። በሃይማኖታዊ ተቋማት ውስጥ በሚደረጉ ስብከቶችና ትምህርቶች ሃይማኖታዊ አስተምህሮት ከማስተማር ውጪ በህዝቦች መካከል መጠራጠርና መቃቃርን የሚፈጥር በህብረተሰቡ ላይም ስጋት የሚፈጥር ሁከትና ብጥብጥ የሚቀሰቅስ ቅስቀሳ እንዳይደረግ ተብሏል። በትምህርት ቤቶች፣ በዩኒቨርሲቲዎችና በሌሎች ከፍተኛ ትምህርት ተቋማት የመማር ማስተማር ሂደትን የሚያውክ አድማ ማድረግ፣ የትምህርት ተቋማትን መዝጋት ወይም በእነዚህ ተቋማት ላይ ጉዳት ማድረስ የተከለከለ ነው ሲል የደነገገው መመሪያው በትምህርት ቤቶችና በሌሎች ከፍተኛ የትምህርት ተቋማት ውስጥ አድማ የሚያደርጉ ሰዎችን ለመያዝና ችግሩን ለማስቆም የህግ አስከባሪ አካላት በተቋማት ውስጥ በመግባት አስፈላጊውን እርምጃ መውሰድ ይችላሉ ሲል አስፍሯል። በስፖርት ማዘውተሪያ ማዕከላት ከስፖርታዊ ጨዋነት ውጪ የሆኑ ሁከቶችን ብጥብጦችን መፍጠር ጥብቅ ክልከላ ተጥሎበታል። በዛቻና በሌሎች መሰል ድርጊቶች ሰላማዊ እንቅስቃሴን ማወክ፣ አገልግሎት ማስተጓጎል፣ የመጓጓዣ ዋጋ ታሪፍ መጨመር፣ የሚመለከተው አካል ከደለደለው የስራ ስምሪት ውጭ መሆን፣ የእግረኛና ሌሎች የመጓጓዣ ዘዴዎችን እንቅስቃሴ መንገድ መዝጋት የአስቸኳይ ጊዜ አዋጅ መመሪያው ትኩረት ያደረገበት ሌላው ክፍል ሆኗል። የህግ አስከባሪ ኃይሎችን የደንብ ልብስ ወይም ዩኒፎርም መልበስ፣ ይዞ መገኘት፣ ቤት ማስቀመጥ፣ አሳልፎ መስጠትና መሸጥ ክልክል ነው ያለው ዝርዝሩ ማንኛውም የህግ አስከባሪ አካላት ባልደረባ ወይም ማንኛውም ህጋዊ ትጥቅ ያለው ሰው ትጥቁን በማንኛውም ሁኔታ በሶስተኛ ሰው እጅ እንዲገባ ማድረግ የተከለከለ ነው ሲል አስጠንቅቋል። ማንኛውም የህግ አስከባሪ አካል ባልደረባ የአስቸኳይ ጊዜ አዋጁ ተፈጻሚ በሚሆንበት ጊዜ ከስራ መልቀቅ ወይም አስገዳጅ ሁኔታ ካልተፈጠረ በስተቀር የዓመት ረፍት ፍቃድ መውሰድን በመመሪያው የተከለከለ ነው። በመመሪያው የተከለከሉ ተግባራትን በማለፍ ህገወጥ ድርጊት የሚፈጽሙ ሰዎችን በገንዘብና በቁሳቁስ ወይም በማንኛውም ሌላ መንገድ መደገፍ እንዲሁም ከለላ መስጠት፣ መደለያ መስጠትና ማበረታታትም አይፈቀድም። ከኢትዮጵያ ድንበር 50 ኪሎ ሜትር ወደ ውስጥ ገባ ብሎ የክልከላ ቀይ ዞን ተብሎ መለየቱን እንዲሁም በ9 የተለያዩ ቦታዎች ማለትም ከአዲስ አበባ ጅቡቲ፣ ከአዲስ አበባ ሻሸመኔ ዶሎ፣ ከአዲስ አበባ ሐረር፣ ከአዲስ አበባ አሶሳ፣ ከአዲስ አበባ ጋምቤላ፣ ከአዲስ አበባ ገብረጉራቻ፣ ከጎንደር መተማ፣ ከጎንደር ሁመራ፣ ከአዲስ አበባ ሻሸመኔ ሞያሌ ዋና ዋና መንገዶች 25 ኪሎ ሜትር ወደ ቀኝና 25 ኪሎ ሜትር ወደ ግራ የጦር መሳሪያ ይዞ መንቀሳቀስ የተከለከለ መሆኑን ሴክሬታሪያቱ አቶ ሲራጅ ፈጌሳ አብራርተዋል። በእነዚህ ስፍራዎች የጦር መሳሪያ ይዞ ከመንቀሳቀስ ባሻገር በልማት አውታሮችና በመሰረተ ልማቶች ላይ ጥቃት መሰንዘርና ሁከትን ለማስቆም እንዲሁም አደጋን ለመከላከል የሚደረግ እንቅስቃሴን ማወክ ክልከላ ተደርጎባቸዋል። የኢኮኖሚ አውታሮች፣ መሰረተ ልማትና የኢንቨስትመንት ተቋማት፣ የእርሻ ልማቶች፣ ፋብሪካዎችና መሰል የልማት ተቋማት አካባቢ ከቀኑ 12 ሰዓት እስከ ንጋት 12 ሰዓት ድረስ ከተፈቀደለት ሰራተኛ በስተቀር ማንኛውም ሌላ ሰው መንቀሳቀስም እንደማይችል የሰዓት እላፊውን ተላልፎ በተገኘ ማንኛውም ሰው ላይ የጥበቃ ወይም የህግ አስከባሪ አካላት አስፈላጊውን እርምጃ የመውሰድ ስልጣን እንደተሰጣቸው ተገልጿል። በሌሎች ቦታዎች በኮማንድ ፖስቱ ውሳኔ የሰዓት እላፊ በይፋ በሚገለጽበት ቦታና ጊዜ የሰዓት እላፊ ክልከላን በመተላለፍ ከቦታ ቦታ መንቀሳቀስ አይፈቀድም ተብሏል። ሰላምና ጸጥታን ሊያደፈርሱ የሚችሉ ተብለው የሚጠረጠሩ ሰዎች ወይም ቡድኖች ወይም ለጉዳት ተጋላጭ ናቸው ተብለው የሚገመቱ ሰዎች ወይም ቡድኖች ወደ ተወሰነ አካባቢ ወይም ህንጻ እንዳይገቡ ወይም በተፈቀደላቸው አንድ የተወሰነ አካባቢ ብቻ እንዲቆዩ የተሰጠን ትዕዛዝ መተላለፍም አይቻልም። ተሐድሶና ፍርድ ቤት ማቅረብን በተመለከተው የመመሪያው ዝርዝር ሰው የገደለን ጨምሮ በነውጥ ላይ ተሳትፈዋል የተባሉ አካላት ትምህርት ተሰጥቷቸው ሊለቀቁ ይችላሉ ተብሏል። ማስፈጸሚያ መመሪያው ስለዚህ ሁኔታ በሚያብራራበት ክፍል እንዲህ ይላል።
በህግ መሰረት በኮማንድ ፖስቱ የሚደረግ የታድሶ እርምጃዎች እንደሚኖሩ በተጠቀሰበት የአዋጁ ድንጋጌ ኮማንድ ፖስቱ ለፍርድ ማቅረብ ያለበትን እንዲቀርብ ያደርጋል። ባለፈው አንድ ዓመት ውስጥ በተፈጸሙ የሁከትና የነውጥ እንቅስቃሴዎች ላይ በቡድን ወይም በግል የተሳተፈ የጦር መሳሪያ ሳይዝ የመንግስትም ሆነ የግለሰብን ንብረት የዘረፈና የዘረፈውን መሳሪያና ንብረት ይህ መመሪያ ከወጣ በኋላ ባሉት 10 ቀናት ውስጥ በአቅራቢያው ላለ ፖሊስ ጣቢያ የመለሰና እጁን የሰጠ ከዚህ በፊት ለህገወጥ ተግባራት የገንዘብና የቁሳቁስ ድጋፍ ያደረገ ወረቀት በመበተን አድማ በማድረግ የተሳተፈና ያነሳሳ ሰው የገደለ ማንኛውንም ንብረት ያቃጠለ ማንኛውንም ወንጀል የፈጸመ ሰው ይህ መመሪያ ከወጣ በኋላ ባሉት 10 ቀናት ውስጥ በአቅራቢያው ላለ ፖሊስ ጣቢያ ከመለሰና እጁን ከሰጠ እንደ የወንጀል ተሳትፎ ቀላልና ከባድነት ዋና ፈጻሚና አባሪ ተባባሪ መሆኑ ታይቶ በኮማንድ ፖስቱ ታድሶ ትምህርት ተሰጥቶት እንዲለቀቅ ይደረጋል ተብሏል። አድማጮቻችን በድረገጻችን www.wazemaradio.com እንዲሁም በማህበራዊ ድረገጾች በፌስቡክ እና በትዊተር የዋዜማ ሬዲዮ የዋዜማ መጽሔት መሰናዶን እያደመጣችሁ ነው። አብራችሁን ስለሆናችሁ ከልብ አድርገን እናመሰግናለን። በወቅታዊው የኢትዮጵያ ሁኔታ ላይ የአሜሪካ አቋም ለምን ለዘብተኛ ሆነ? ወደ ኋላ ላይ የምንመለስበት ዘገባችን ነው። ለአሁኑ ግን ይህኛውን እናስቀድማለን። ያልተከለከለ የለም በሚያስብል ደረጃ አዲሱ የአስቸኳይ ጊዜ አዋጅ ማስፈጸሚያ መመሪያ ሁሉንም እንቅስቃሴ ውግዝ አድርጓል። በግልጽ ከተቀመጡት አንቀጾች በላይ ግን በጅምላ ህዝብ ለማሳቀቅ ለትርጓሜ ክፍት ተደርገው የተተው መብዛታቸው የአዋጁ አንዱ አስገራሚ ገጽታ ነው። የመመሪያውን ይዘት የምንዳስስበት ዘገባ አለን። ቻላቸው ታደሰ ያቀርበዋል። ባለፈው ቅዳሜ የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት በርካታ ዝርዝር ድንጋጌዎችን አወጥቷል። መመሪያው ግን በህግ ባለሙያ የተዘጋጀ አይመስልም። ቋንቋውም ግልጽ አይደለም። በጥድፊያ የተረቀቀና ግልጽነት የጎደላቸው በርካታ ጥቅል አንቀጾችን ያካተተ ነው። መመሪያው በወንጀለኛ መቅጫ ህጉ የተደነገጉ ወንጀሎችን ከአዳዲስ ክልከላዎች ጋር ደባልቆ ነው የደነገገው። በይዘቱ ግን ዲሞክራሲያዊ መብቶችን ብቻ ሳይሆን በርካታ ሰብአዊ መብቶችንም የሚደፈጥጥ መመሪያ ሆኗል። በ1967 ዓ.ም ጊዜያዊ ወታደራዊ አስተዳደር ደርግ ከወጣው አፋኝ አዋጅ ወዲህ በሀገሪቱ እንዲህ አይነት እጅግ አፋኝ መመሪያ ሲወጣ ለመጀመሪያ ጊዜ ነው። ያኔው የደርግ አዋጅ ቢያንስ በቋንቋ ግልጽነቱና በተፈጻሚነት ወሰኑ ካሁኑ መመሪያ የተሻለ እንደነበር መገንዘብ አያዳግትም። ሀገሪቱ ያኔ የነበረችበት አስቸጋሪ ሁኔታም ቢሆን ካሁኑ የባሰ መሆኑ አይካድም። ያሁኑ መመሪያ በአፋኝነቱ ሀገሪቱ ገጥሟታል ከሚባለው ቀውስ ጋር ፈጽሞ የሚገጣጠም አይመስልም። በተለይ መንግስት ያለ የሌለ ጸጥታ ኃይሉን በመላ ሀገሪቱ ባሰማራበት ሁኔታ በመላ ሀገሪቱ በሚገኙ አንዳንድ ቦታዎች የሰዓት እላፊ ገደብ መጣሉ ደግሞ አስገራሚ ሆኗል። የኢህአዴግ መራሹ መንግስት ይህንን ከባድ መመሪያ ያወጣው ለተቀሰቀሱበት ህዝባዊ ፖለቲካዊ ጥያቄዎች በሰጠው ኃይል የተቀላቀለበት ምላሽ ላይ ዓለም አቀፍ ግዘቶችና ትችቶች እየከረሩ መሄዳቸውን ከተገነዘበ በኋላ ይመስላል። በመመሪያው ከግለሰቦች ሲቪል ህይወት እስከ መንፈሳዊ ህይወት፣ ከፖለቲካ ድርጅቶች እስከ እምነት ተቋማት፣ ከውጭ መገናኛ ብዙሃን እስከ ውጭ ዲፕሎማቶች፣ ከመሃል ሀገር እስከ ጠረፍ ድረስ ያልተከለከለ ድርጊት ፈልጎ ማግኘት አስቸጋሪ ሆኗል። በመሆኑም በፖለቲካና ጸጥታ ረገድ ብቻ ሳይሆን በዜጎች የዕለት ተዕለት ህይወት ላይ የሚኖረው አሉታዊ አንድምታ የትየለሌ ነው። እንደ ኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ የመሳሰሉ በውጭ ሀገር የሚገኙ መገናኛ ብዙሃን ከመቼ ጀምሮ በሽብርተኝነት እንደተፈረጁ ባይታወቅም በመመሪያው ግን እነዚህን መገናኛ ብዙሃን መከታተልና ግንኙነት ማድረግ በወንጀልነት ተደንግገዋል። ኢህአዴግ መራሹ መንግስት ኢሳትን ከግንቦት 7 ጋር የኦሮሚያ ሚዲያ ኔትወርክን ደግሞ ከኦሮሞ ነጻነት ግንባር ጋር በማያያዝ በተለምዶ በሽብርተኝነት ይፈርጃቸዋል እንጂ በህግ ግን በይፋ በሽብርተኝነት የተፈረጁበት ጊዜ የለም። የኮማንድ ፖስት መመሪያ ግን በኢሳትና ኦሮሚያ ሚዲያ ኔትወርክ መመልከት ላይ እገዳ በመጣል ብቻ አልተገታም። ይልቁንስ ኢሳት፣ ኦሮሚያ ሚዲያ ኔትወርክና የመሳሰሉ የሚል ሐረግ መጠቀሙ ሌሎች በውጭ ሀገር የሚገኙ መገናኛ ብዙሃንንም ሊያካተት እንደሚችል መገመት አያስቸግርም። የመሳሰሉት የሚለው አገላለጽ ቪኦኤንና የጀርመን ድምጽን ጨምሮ ሌሎች በውጭ በሚኖሩ ኢትዮጵያውያን ጋዜጠኞች የሚዘጋጁ የሬዲዮ ስርጭቶችን ለማካተት ታስቦ ሊሆን ይችላል። የአንቀጹ የክልከላ ወሰን እስከምን ድረስ እንደሚዘልቅ መረዳት አስቸጋሪ ነው። በመመሪያው እንዲህ አይነት አገላለጽ መካተቱ ምናልባትም ሆን ተብሎ ዜጎች በተከለከለውና ባልተከለከለው ጉዳይ ላይ ግርታ እንዲፈጠርባቸው ለማድረግ ታስቦ ሊሆን ይችላል። መመሪያው ግልጽነት የጎደለው ነው ለማለት የሚያስችለው አንዱ ባህሪውም ይሄው ነው። በጥቅሉ ሲታይ መመሪያው ከመንግስት መገናኛ ብዙሃን ውጪ ያሉ ሌሎች መገናኛ ብዙሃንን መከታተልን ወይም የጽሁፍና የቃል ግንኙነት ማድረግን ሙሉ በሙሉ መከልከሉ ብቻ ሳይሆን በቀጥታ የሚሆን በተዘዋዋሪ ፖለቲካዊ ይዘት ያላቸውን ሐሳቦች በማህበራዊ ሚዲያ ጭምር በመግለጽ መብት ላይ ሙሉ በሙሉ ገደብ መጣሉ ግልጽ ሆኗል።
ሀገር ውስጥ ያሉ የግል መገናኛ ብዙሃንም ስለ መመሪያው አፈጻጸም ጉድለት፣ ስለ ሰብአዊ መብት ጥሰት ወይም ወደፊት ስለሚቀሰቀሱ ህዝባዊ ተቃውሞዎች አንዳች ነገር ቢዘግቡ የመዘጋት ዕድላቸው ከፍተኛ መሆኑን እንዲያውቁት ተደርጓል። መመሪያው የኢኮኖሚ አውታሮች፣ የኢንቨስትመንት ተቋማት፣ የእርሻ ልማቶች፣ ፋብሪካዎችና መሰረተ ልማቶች ባሉባቸው አካባቢዎች ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ መንቀሳቀስን ከልክሏል። የኢኮኖሚ አውታሮችና መሰረተ ልማቶች የሚባሉት ግን የትኛዎቹ እንደሆኑ ለማወቅ አይቻልም። ዜጎች ከመሰረተ ልማቶች በምን ያህል ርቀት መገኘት እንዳለባቸውም ግልጽ አይደለም። በተለይ በዋና ከተማው አዲስ አበባ መኖሪያቸው አቃቂና ቃሊቲ የሆኑ የመንግስትና የግል ሰራተኞች ከስራ ገበታቸው ምሽት 11 ሰዓት ተኩል ወጥተው ወደ ቤታቸው ለመሄድ መቸገራቸው አይቀርም። መመሪያው እንደሚያሳየው ከሆነ መንግስት ሰዓት እላፊው በየትኛውም ቦታ እንዲከበርለት የፈለገ አስመስሎታል። ብዙዎቹ ከፍተኛ ትምህርት ተቋማት በአዲሱ ዓመት ተማሪ መቀበያ ጊዜያቸውን ሲያራዝሙ የሰነበቱት የአሁኑ መመሪያ እስኪወጣ ድረስ መሆኑ አሁን ግልጽ ሆኗል። በአሁኑ መመሪያ የሀገሪቱ መከላከያ ሰራዊት ጨምሮ ሁሉም የጸጥታ ኃይሎች በከፍተኛ ትምህርት ተቋማት ቅጥር ግቢ ውስጥ በማንኛውም ሰዓት ገብተው አድማ በሚያነሱ አካላት ላይ የኃይል እርምጃ የመውሰድ ስልጣን ተሰጥቷቸዋል። ሌላው አስገራሚው የመመሪያው አንቀጽ በሽብርተኝነት ከተፈረጁት ድርጅቶች ሌላ ከጸረ ሰላም ቡድኖች ጋር ማንኛውንም ግንኙነት ማድረግን መከልከሉ ነው። መመሪያው ጸረ ሰላም ኃይሎች በማለት የፈረጃቸው አካላት እነማን እንደሆኑ በስም ተዘርዝረው አልተቀመጡም። መንግስት እንዲህ አይነቱን ጥቅል አገላለጽ ሲጠቀም የመጀመሪያው ባይሆንም ካሁኑ በህግ ከሚያስቀጣው ጥብቅ መመሪያ አንጻር ሲታይ ግን ስያሜው መንግስትን ክፉኛ የሚተቹ ዓለም አቀፋዊ ሰብአዊ መብት ድርጅቶችን ሊያካተት እንደሚችል መገመት አይከብድም። ባጭሩ ዜጎች በውዥንብርና ፍርሃት ቆፈን ተውጠው ከማናቸውም የውጭ አካላት ጋር ማንኛውንም አይነት ግንኙነት እንዳያደርጉ ታስቦ የተካተተ ድንጋጌ ይመስላል። ከዚሁ ጋር በተያያዘ በሌላ አንቀጽ ደግሞ ማንኛውም ግለሰብ ከውጭ መንግስታትም ሆነ ከውጭ መንግስታዊ ያልሆኑ ድርጅቶች ጋር የሀገር ሉዓላዊነትን፣ ደህንነትንና ህገ መንግስታዊ ስርዓትን ሊጎዳ የሚችል ግንኙነትና የመልእክት ልውውጥ በማድረግ ላይ ክልከላ ማስቀመጡ እነዚህን ድርጅቶች ለማለት እንደተፈለገ ግልጽ ነው። በተለይ ብሔራዊ ደህንነትና ህገ መንግስታዊ ስርዓት የሚሉት አገላለጾች ደግሞ ምንጊዜም ሸፈንፍን ያሉና ለተለጠጠ ትርጓሜ የተጋለጡ ናቸው። ስለሆነም መንግስት ማንኛውንም የውጭ ግንኙነት በመዝጋት ሀገሪቱን ሙሉ በሙሉ ከዓለም አቀፉ ህብረተሰብ ነጥሎ የፈለገውን እርምጃ ለመውሰድ መዘጋጀቱን ግልጽ አድርጓል። የዚህ ድንጋጌ አንድምታ የሚያሳየው የትኛውም ተቃዋሚ ፖለቲካ ድርጅት መሪ ከአውሮፓ ህብረት፣ ከተባበሩት መንግስታት ሰብአዊ መብት ኮሚሽን፣ ከምዕራባውያን መንግስታትና ምናልባትም አዲስ አበባ ከሚገኙ የውጭ ሀገር ዲፕሎማቶች ጋር የሀገሪቱን ወቅታዊ ፖለቲካዊ ቀውስ እና መጻኢ ዕጣ ፈንታ አስመልክቶ ማንኛውንም አይነት ግንኙነት ማድረግ እንዳይችል ነው። ሰላምና ጸጥታ ሊያደፈርሱ ይችላሉ ተብለው የሚጠረጠሩ ሰዎች ወይም ቡድኖች ወደ ተወሰነ አካባቢ ወይም ህንፃ እንዳይገቡ መከልከሉ ደግሞ የተቃዋሚ ፖለቲካ ድርጅት መሪዎችን ከማንኛውም እንቅስቃሴ ለመገደብ መፈለጉን ያሳያል። ተቃዋሚ ድርጅቶች ላለፉት በርካታ ወራት መንግስት በህዝብ ላይ ሲወስድ የከረመውን የኃይል እርምጃ ብቻ ሳይሆን በጸጥታ ኃይሎች የተገደሉ ሰዎችን ማንነትና ቁጥር ጭምር ለዓለም አቀፉ ህብረተሰብ እያጋለጡ መንግስትን እንቅልፍ ነስተውት ነበር። የአሁኑ መመሪያ ግን መንግስት እንደ መላው ኢትዮጵያ አንድነት ድርጅትና የኦሮሞ ፌዴራሊስት ኮንግረስ የመሳሰሉ ተቃዋሚ ድርጅቶችን ሙሉ በሙሉ እንዲያፍን ያስችለዋል። ከዚህ በኋላ ተቃዋሚ ድርጅቶች የኢህአዴግ መራሹ መንግስት የኃይል እርምጃውን እንዲገታ ወይም ለአስቸኳይ ፖለቲካዊ ድርድር እንዲቀመጥ ግፊት የሚያደርጉበት እድል ከሞላ ጎደል የተዘጋ ይመስላል። ባጭሩ መመሪያው የፖለቲካ ፓርቲዎች የተቋቋሙለትን ዋነኛ ዓላማ ዋጋ ቢስ አድርጎታል። ከዚህ በኋላ ፖለቲከኞችም ሆነው ተራ ግለሰቦች በራሳቸው ላይ ካልፈረዱ በስተቀር የትኛውም መረጃ ወደ ውጭ ሊወጣ የሚችልበትን እድል በመመሪያው ጥርቅም አድርጎ ዘግቶታል። አስደንጋጩ መመሪያ ምሽት ላይ በቴሌቪዥን ከመገለጹ በፊት ግን ቀን ላይ የኢትዮጵያ ህገ መንግስት ስርዓት ከየት ወደ የት በሚል አጀንዳ ላይ ኢህአዴግ ከታዋቂ ግለሰቦች፣ ምሁራንና ተቃዋሚ ድርጅት መሪዎች ጋር ፓናል ውይይት አድርጓል። ይህንኑም በቴሌቪዥን ስርጭቱ አስተላልፏል። በዚህም ኢህአዴግ ማስተላለፍ የፈለገው መልእክት ከእንግዲህ ማንኛውንም ውይይት በራሱ አጀንዳ ቀራጭነትና በራሱ ሜዳ ላይ ብቻ ለማካሄድ መወሰኑን ነው። መመሪያው ከስራ ገበታ መቅረትን፣ ንግድ መደብሮችንና ሌሎች አገልግሎት ሰጪ ተቋማትን መዝጋት፣ ህገወጥ ድርጊት ማድረጉ በተለይ በባህር ዳርና ጎንደር ከተሞች ላይ ማነጣጠሩን ያሳያል። አስቸኳይ ጊዜ አዋጁ በተደነገገ ማግስት በተለይ በባህር ዳር ከተማ የግል ንግድ መደብሮች ዝግ ሆነው መቆየታቸው መንግስትን ሳያበሳጨው አልቀረም። ኮማንድ ፖስቱ ግን እንዲህ አይነቱን ድርጊት ከዚህ በኋላ የማይታሰብ አድርጎታል። ህዝባዊና ብሔራዊ በዓላትን ማወክን አስመልክቶ በመመሪያው የሰፈረው ድንጋጌ በበኩሉ መንግስት መጪዎቹ የብሔር ብሔረሰቦች በዓልና ጥምቀት በዓል በአደባባይ እንዲከበሩ መፈለጉን ጠቋሚ ነው። ይህን በማድረግ ህግና ስርዓትን በአግባቡ ማስከበር መቻሉን ለማሳየት ፈልጓል። መመሪያው በሃይማኖት ተቋማት ስጋት የሚፈጥሩ ስብከቶችን የመከልከልና መቆጣጠር ስልጣን ለኮማንድ ፖስቱ ቢሰጥም ስጋት የሚፈጥር ስብከት የሚለው አገላለጽ ግን በጣም ጥቅልና ግልጽነት የጎደለው በመሆኑ ምን ለማለት እንደተፈለገ ግልጽ አይደለም። ስለሆነም የመመሪያው ዓላማ የእምነት ተቋማት በመንግስት ፍቃድ ካላገኙ ወይም ካልታዘዙ በስተቀር በሀገሪቱ ተጨባጭ ሁኔታ ላይ አንዳችም ቃል ትንፍሽ እንዳይሉ ለማስፈራራት መታሰቡን ቁልጭ አድርጎ አሳይቷል። ምናልባትም ከሳምንት በፊት የኢትዮጵያ ካቶሊክ ቤተክርስቲያን በመንግስት የኃይል እርምጃ ላይ የሰላ ትችቷን አቅርባ ሀገር አቀፍ የሰላም ጥሪ ማድረጓ ኢህአዴግን ሳያስከፋው እንዳልቀረ መገመት ይቻላል።
የመመሪያው ሌላኛው ዓላማ ትጥቅ ማስፈታት ይመስላል። በተለይ ኮማንድ ፖስቱ ወደፊት በሚለያቸው ቦታዎች ጦር መሳሪያ ከቤት ውጭ ይዞ መታየትን መከልከሉ በሀገሪቱ በተለይም በገጠራማ ቦታዎች ትጥቅ ለማስፈታት መወሰኑን ሊጠቁም ይችላል። ምንም እንኳን የተረጋገጠ መረጃ ባይገኝም አስቸኳይ ጊዜ አዋጁ ከተደነገገ ወዲህ ግን በጎንደር አካባቢ ባላገሩን ትጥቅ የማስፈታት እንቅስቃሴ መጀመሩ ሲነገር ሰንብቷል። የአሁኑ መመሪያ ግን ዜጎች ሕይወታቸውንና ንብረታቸውን የመጠበቅ መብታቸውን ከሞላ ጎደል በመግፈፍ በጸጥታ ኃይሎች ጠንካራ ክንድ ውስጥ እንዲወድቁ የሚያደርግ ሆኗል። ከሀገሪቱ ዓለም አቀፍ ድንበር 50 ኪሎ ሜትር ገባ ብለው በሚገኙ ቦታዎች በሙሉ በአደጋ ቀጠናነት መፈረጃቸው የውጭ ጠላት ሴራ ተጠንሶብኛል የሚለውን የመንግስት ትርክት የሚያጠናክር ነው። በሌላ አነጋገር ማንኛውም ዜጋ በእነዚህ የአደጋ ቀጠናዎች ጦር መሳሪያ ይዞ መንቀሳቀስ አይፈቀድለት። መንግስት የመከላከያ ሰራዊቱን በመላ ሀገሪቱ ጠረፍ በማሰማራት ጠረፋማ ቦታዎችን በሙሉ በወታደራዊ ቀጠናነት መከለሉ ከውጭ ወደ ውስጥ የሚገባም ሆነ ከውስጥ የሚወጣ ጦር መሳሪያ እንዳይኖር ለማድረግ ያስችለዋል። ከዚሁ ጋር በተያያዘ ምንም እንኳን ስደተኞችን አስመልክቶ በመመሪያው የተደነገገው አንቀጽ ግልጽነት ቢጎለውም ማንኛውም ስደተኛ ያለ ቪዛ ወደ ሀገር ውስጥ እንዳይገባ የተከለከለ ይመስላል። እነዚህ ሁለት ድንጋጌዎች ተደምረው መንግስት በቀጥታም ይሁን በተዘዋዋሪ የሀገሪቱን ድንበር ጥርቅም አድርጎ መዝጋቱን የሚያሳይ አድርጎ መውሰድ ይቻላል። በዚህ ድንጋጌ በተለይ የደቡብ ሱዳን ስደተኞች ክፉኛ ተጠቂ ሊሆኑ እንደሚችሉ ጠቋሚ ነው። ባለፈው 1 ዓመት በአመጽ የተሳተፉ ሰዎች ሁሉ በራሳቸው ፍቃድ በ10 ቀናት ውስጥ እጃቸውን ለፖሊስ እንዲሰጡ ማዘዙ ደግሞ ከ10 ቀናት በኋላ በጥቆማና በጥርጣሬ ጅምላ ፈሳና እስር ለመጀመር መዘጋጀቱን ጠቋሚ ሆኗል። አሁን ጥያቄው መንግስት እንዲህ አይነቱን በከባድ ክልከላዎች የታጀበ መመሪያ እንዴት አድርጎ ሊተገብረው ነው የሚለው ነው። መንግስት ያለ የሌለ መዋዕለ ንዋይ በማፍሰስ ካድሬዎቹን የደህንነት ኃይሉንና ሰራዊቱን በመላ ሀገሪቱ በማሰማራት በየቤቱ ድንገተኛ አሰሳና ስለላ በማድረግ ቆርጦ መነሳቱ ግልጽ ሆኗል። በመላ ሀገሪቱ አንዳች ኮሽታ ቢሰማ ጸጥታ ኃይሎች የሚወስዱት የጭፍለቃ እርምጃ ለዓለም አቀፉ ህብረተሰብ ሳይደርስ አፍኖ ለማስቀረት ወስኗል። በአስቸኳይ ጊዜ አዋጁና በአፈጻጸም መመሪያው 90 ሚሊዮን የሚሆነውን የሀገሪቱን ህዝብ ቀጥቅጦ ለመግዛት ሁኔታዎችን አመቻችቶ ጨርሷል። ለመጪዎቹ በርካታ ወራት የሀገሪቱ ዜጎች በሙሉ ክፉኛ ተሸማቀው እርስ በርስ እየተጠራጠሩ በፍርሃት ቆፈን ውስጥ እንዲኖሩ ተፈርዶባቸዋል። አዋጁ የታሰበለትን ዓላማ መምታት አለመምታቱ ግን ወደፊት የሚታይ ነው። ለዋዜማ ሬዲዮ ቻላችሁ ታድስ። በኢትዮጵያ መንግስት የታወጀው የአስቸኳይ ጊዜ አዋጅን ተከትሎ መንግስት የሚወስዳቸው እርምጃዎች እንደሚያሳስባት አሜሪካ አስታወቀች። ቀጥተኛ የሆነ ተጽዕኖ በመንግስት ላይ ስለማያሳድር ቢቀርም ቢመጣም ምንም አይነት የረባ ተጽዕኖ በኢትዮጵያ መንግስት ላይ አያሳድርም ተብሎ በብዙዎች የሚታማው የአሜሪካ ስቴት ዲፓርትመንት መግለጫ የኢትዮጵያ መንግስት በዜጎች ላይ የሚያደርገውን የሰብአዊ መብት ጥሰት ኮንኗል። ጥቅምት 2 ቀን 2009 ዓ.ም የአሜሪካ ስቴት ዲፓርትመንት የህዝብ ግንኙነትና ረዳት ጸሐፊ ጆን ኪርባይ ለጋዜጠኞች እንደተናገሩትና ኋላም በጽሁፍ በተለቀቀው መግለጫ አሜሪካ እንዳስታወቀችው የኢትዮጵያ መንግስት ለደረሰበት ተቃውሞና አመጽ ምላሽ ይሆን ዘንድ በሀገሪቱ ያወጀው የአስቸኳይ ጊዜ አዋጅን ተከትሎ የሚመጣው ያለ ፍርድ ቤት ትዕዛዝ እስር፣ የንግግር አፈና፣ የኢንተርኔት አቅርቦት መቋረጥና የሰዓት እላፊ በእጅጉ ያሳስባታል። አዋጁም መብቶችን በመገደብና በማፈል ላይ አትኩሮ የሚተገበር ከሆነም የችግሩን ጥልቀት እንደሚያሳስበው ጆን ኪርባይ ተናግረዋል። ፖለቲካዊ ልዩነትን ማክበርና የሰዎችን መሰረታዊ ነጻነት ማክበር በኢትዮጵያ ለተነሳው ህዝባዊ ተቃውሞ ምላሽ ነው ያለው መግለጫው በድጋሚ የኢትዮጵያ መንግስት የዜጎችን ህገ መንግስታዊ የሆነውን በነጻነት የመናገርና የመሰብሰብ መብት እንዲያከብር እንጠይቃለን ይላል። በሰላማዊ መንገድ ሐሳባቸውን በመግለጻቸውና በመሰብሰባቸው ብቻ ለእስራት የተዳረጉ ዜጎች እንዲፈቱ የጠየቀው መግለጫው የተቃውሞ ድምጾችን ማፈንና ማሰር ራስን ለሽንፈት መዳረግ ነው ይላል። የበርካታ ንጹሃን ዜጎች ህይወት መጥፋቱና ንብረትም መውደሙን ያስታወሰው መግለጫው ለተጨማሪ አመጽና ብጥብጥ ከሚዳርጉ ተግባራት ሁሉም ወገን እንዲቆጠብ ጠይቋል። እንግዲህ አድማጮቻችን የኢትዮጵያ ወቅታዊ ሁኔታን በተመለከተ ተደጋጋሚ መግለጫ የሚያወጣው የአሜሪካ መንግስት መግለጫ ከማውጣት በዘለለ እንዲህ ነው ተብሎ የሚጠቀስ ሌላ እርምጃ ሲወስድ አይታይም። በዚህ ጉዳይ ላይ ከባልደረባዬ አርጋው አሽኔ ጋር እንነጋገራለን። አርጋው፣ ብዙ ጊዜ የአሜሪካ መንግስት በኢትዮጵያ ያለው የመብት ጥሰትን በተመለከተ የሚይዘው አቋም ለስላሳና ተገቢውን ጫና ማሳደር የሚችል አይደለም ይባላል። በሌሎች ሀገሮች ላይ አሜሪካ የምታደርገውን ጫና ስናይ ከአሜሪካ በኩል በኢትዮጵያ ላለው ስርዓት እጅግ መሳሳት ይታያል ይባላል። ይህ ለምን ሆነ? ጥሩ፣ ይህንን ጥያቄ እንግዲህ እንደሚታወቀው በጣም ብዙ ሰዎች ያነሳሉ። አሜሪካኖቹ በየጊዜው ይሄ ጉዳይ ያሳስበናል የሚሉ መግለጫዎችን ያወጣሉ፣ ግን ምንም በተግባር የሚወስዱት እርምጃ የለም። ይሄ ደግሞ ለኢትዮጵያ ውስጥ ላለው የተቃውሞ እንቅስቃሴ ብዙም ትኩረት አልሰጡም፣ ወይም ደግሞ ከገዢው ፓርቲ ጋር
ተስማምተው መኖርን የመረጡ ያስመስሉ ያቀርባቸዋል ብዙ ጊዜ። ይሁንና ግን ያው እንደሚታወቀው በዲፕሎማሲ በአደባባይ ተወጥቶ የሚነገርና ከበሩ ጀርባ ደግሞ የሚነገር በሁለቱ ሀገሮች ባለስልጣናት በኩል የሚደረጉ የተለያዩ ንግግሮች ይኖራሉና እዛ ላይ የሚነሱ ነገሮች እንዳሉ እንሰማለን። አንዳንድ ጊዜ ፕሬዚዳንት ኦባማ ወደ ኢትዮጵያ በሄዱበት ጊዜም ይህንን በግልጽ አንስተው ተችተዋል የኢትዮጵያን መንግስት። በእርግጥ ወደ አደባባይ ሲወጡ ኢትዮጵያ ዲሞክራሲያዊ ናት ብለው ብዙ ሰው እንዳሳዘኑ ይታወቃል። ለማንኛውም አሜሪካኖቹ ለምንድን ነው የሚለሳለሱት? ለምንድን ነው ጠንከር ያለ አቋም ይዘው የማያወጡት? በተለይ ሌሎች ሀገሮች ላይ ከሚያደርጉት ነገር አንጻር ሲባል በዋነኝነት መረዳት ያለብን በዚህ ከቀዝቃዛው የዓለም ጦርነት በኋላ አሜሪካኖች የሚገዳደራቸው ሌላ ኃይል ብዙም ስለሌለ ብዙም አይሽቀዳደሙም። እንዲህ አይነት ነገሮች ላይ ፈጥነው አይሄዱም። ለምሳሌ የደርግ መንግስት በወደቀበት ጊዜ ሁኔታውን ለማፋጠን አንዳንድ ነገሮችን ለማድረግ በጣም በፍጥነት እጃቸውን አስገብተው ሲንቀሳቀሱ ነው የነበረው። አሁን ግን ያን ደረጃ የሚያደርስ ዓለም አቀፍ ሁኔታ የለም። ይህንን መረዳት ያስፈልጋል። ከዛ ባሻገር በኢትዮጵያና በአሜሪካ መንግስት መካከል ያለው ግንኙነት በዋነኝነት ወይም ትብብሩ የተመሰረተው የጸጥታ ትብብርን የሚመለከት ነው። በተለይ በሶማሊያ ያለውን አልሸባብን መዋጋት። ለዚህ ደግሞ እንግዲህ ኢትዮጵያ ብቻ የምትሰራው ሌሎች ሊተኩት ያልቻሉት ነገር እንዳለ ተደርጎ ነው ብዙ ጊዜ የሚቀርበው። በተለይ አልሸባብን በመዋጋቱ በኩል ሌሎች ሀገሮች ሶማሊያ ውስጥ አሉ፣ ዩጋንዳ፣ ኬንያ፣ ብሩንዲ አሉ እና ተጨማሪ ወታደሮች እነሱ መላክ ይችላሉ። ይሁንና ግን በተለይ የደህንነት መረጃዎችን በመሰብሰብና ይህንን በማቅረብ በኩል የኢትዮጵያ መንግስት ባለፉት ዓመታት በጣም የተሳኩ ስራዎች ሰርቷልና በዚህ አሜሪካኖቹ ደስተኞች ናቸው። ስለዚህ ይህንን ትብብር ማጣት አይፈልጉም። አንድ መረዳት ያለብን ነገር የአሜሪካ መንግስት ተጠሪነቱ በዋነኝነት ኃላፊነትም ያለበት ለራሱ ሀገር ጥቅምና ለራሱ ሀገር ህዝብ ነው። ስለዚህ እነሱ የራሳቸው ጥቅምና ፍላጎት እስከተከበረ ጊዜ ድረስ የኛ ጉዳይ ሁለተኛ ጉዳያቸው ነው። ስለዚህ ለኛ ጉዳይ ብለው የነሱን ጥቅምና ኢንትረስት አሳልፈው መስጠት አይፈልጉም። እሱም አንዱ ምክንያት ነው። ከዛ ባሻገር ኢትዮጵያ እንግዲህ በዚህ በጣም በብዙ የድህነት ጉዳይ ትታወቃለች በብዙ ሀገሮችና በስልጣን ላይ ያለው መንግስት ይህንን ድህነት መቀነስ ችሏል፣ ልማት አምጥቷል የሚል እዚህ በምዕራቡ ዓለም ባሉ ትልልቅ የልማት ድርጅቶች በኩል በተደጋጋሚ የሚነሳ ነገር አለና ኢትዮጵያ እንደ ኬዝ ትወሰዳለች። ስለዚህ አሜሪካኖች እዛ ላይ የራሳችን አስተዋጽኦ አለ፣ ይሄ ሀገር ተለውጧል ብለው በየቦታው የሚያቀርቡት አንድ ምሳሌ ማግኘታቸውም የተወሰነ ኢትዮጵያ ላይ የተለሳለሰ አቋም እንዲይዙ ይሄ ሀገር ይለወጣል፣ ይስተካከላል ብለው ተስፋ እንዲያደርጉ አድርጓቸዋል። ስለዚህ ይሄም አንድ ምክንያት ይወሰዳል። አሁን ግን አንዳንድ ነገሮች እየተቀየሩ ነው። መሬት ላይ ያለው ሁኔታ ፈጽሞ ፈረንጆቹ ሲያነቡት ሲሰሙት ከነበረው የተለየ የሆነ መምጣቱ በእርግጥም እንደው አዲስ ነገሮች እንድናስብ አድርጎናል ብዬ ነው የምለው። ሌላው እዚህ ጋር ማንሳት የሚገባን ጉዳይ በኢትዮጵያ የሚፈጠር ቀውስ በምስራቅ አፍሪካ የአሜሪካንን ፍላጎትም ሆነ አጠቃላይ ወደሆነ ቀውስ የሚመራ አይነት ከሆነ በጊዜ መፍትሄ መፈለጉ የተሻለ አይሆንም ወይ? የተረጋጋች እንዲሁም ጠንካራ ኢትዮጵያ ለአሜሪካ የተሻለ አጋር መሆን አትችልም ወይ የሚለውን ጉዳይም ማንሳት ያለብን ይመስለኛል። እውነት ነው። ቀውሱ እየተባባሰ መሄዱ የበለጠ የአሜሪካንን ጥቅም ይጎዳል። ከዛ ባሻገር በምስራቅ አፍሪካ መቼስ ከፍ ያለ ቀውስም ያስከትላል። እንደሚታወቀው ብዙዎቹ በምስራቅ አፍሪካ ያሉ ሀገሮች የየራሳቸው ችግርና ቀውሶች አሏቸውና ኢትዮጵያ ላይ የሚፈጠር ቀውስ አጠቃላይ አካባቢውን ወደ ከፍተኛ አደጋ የሚወስደው ነው። ይሄም በተለይ የምዕራቡ ዓለም ሰዎች ምን እርምጃ መውሰድ እንዳለባቸው ግራ እንዲገባቸው የሚያደርግ ነው። በኢትዮጵያም ያለውን ለውጥ እነሱ በዛ አይን ነው የሚያዩት። ይሁንና ግን አንዱ ችግር አማራጭ ኃይል ሆኖ የሚመጣ በአካባቢው መታየት ቢጀምር እርግጠኛ ነኝ ወደ ተሻለ የዲፕሎማሲ ግፊት ወደ ተሻለ አቅጣጫም ነገሩ እንዲሄድ ግፊት ያደርጋሉ ብዬ አስባለሁ። እንግዲህ የጸጥታ ትብብራቸውም ኢትዮጵያ ብትቀር ወዴት ይሄዳሉ ነው ሌላው ከባድ ነገር። እንግዲህ ጅቡቲ ናት፣ ምንም እዚህ ግባ የሚባል ነገር ማድረግ የምትችልበትም አቅም የላትም። ኤርትራ ሌላው ሀገር ናት፣ እንደዚሁ ተመሳሳይ የራሷ የሆነ ችግር ያለባት ሀገር ናት። ሌሎቹ ከጀርባችን ያሉት ሱዳንና ደቡብ ሱዳንም የሚሆኑ አይደሉም። ኬንያና ዩጋንዳ ናቸው በተወሰነ ትብብር ያላቸው ከአሜሪካ ጋር። እነሱ ደግሞ ድንበር ተሻግሮ ያንን ሁሉ አካባቢ ተጽዕኖ ሊያደርጉ የሚችሉበት ጂኦግራፊ አቀማመጥም አለ። ሌሎች ውስጣዊ ችግሮችም አሉባቸው እነዚህ ሀገሮችና ኢትዮጵያን ተክቶ ሊሰራ የሚችል ሀገር በአካባቢው አለመኖሩ ትልቅ ግርታን የሚፈጠር ነገር ነው እና ያው የአሜሪካንን ጥቅም የበለጠ የሚጎዳ ነገር ሊከሰት ይችላል። ግን ያ ችግር በሚከሰትበት ጊዜ
ወይም ደግሞ በጣም ችግሩ ተቃርቧል ብለው በሚያስቡ ጊዜ አንዳች ነገር ሊያደርጉ እንደሚችሉ መገመት ይቻላል። በዚህ ረገድ እንግዲህ አማራጭ ሆኖ የሚወጣ ኃይል ለምንድን ነው የሌለው ወይስ እየተንቀሳቀሱ ያሉ የተለያዩ የተቃውሞ ቡድኖችስ ለምንድን ነው እንደ አማራጭ መታየት ያልቻሉት የሚለው ዝርዝር ነገር የሚፈልግ ነው። እሱን እንግዲህ ሌላ ጊዜ አንስቶ መዋየት ይቻላል። ከተለያዩ የአሜሪካ መንግስትን ውስጥ አሰራር ከሚያውቁ ሰዎች ጋር ሐሳብ ስንለዋወጥ እንግዲህ የሚነግሩን አሁን በኢትዮጵያ ያለው ነገር እኛን የሚያሳስበንን ኢትዮጵያውያኑን የሚያሳስበንን የሚያሰጋንን ያክል እነሱን አላሰጋቸውም ወይም ደግሞ እነሱ የሚመጣውን ነገር በርቀት ሆኖ መመልከት ፈልገዋል። ይህ ማለት በኢትዮጵያ የሚደረገውን ነገር አያውቁም አይሰሙም ማለት አይደለም። ከማናቸውም የሀገር መንግስት የበለጠ እያንዳንዱን ሁኔታ ይከታተላሉ፣ መረጃውም አላቸው። ይሁንና ግን ያው መደበኛው ሰውና እነሱ የሚከታተሉበት እይታ የተለያየ ነው። እነሱም ከራሳቸው ጥቅም አንፃር ነው የሚያዩት። እንግዲህ ግን አሁን ሰሞኑን የወጣው መግለጫ ላይ ያው የድምጸት ለውጥ አድርገዋል። ያ ለውጥ ወደ ተግባር ይተረጎማል ወይ አይመስለኝም፣ ግን የተወሰነ ጊዜ ማየት ይፈልጋል በዚህ በኩል። ከዛ ባሻገር የኢትዮጵያ መንግስት እንዲለወጥ ብዙ ጥረቶች ሲያደርጉ ከጀርባ ሲከራከሩ እንደነበረ በአደባባይ ግን ደጋፊ ሆነው ሲቀርቡ እንደነበረም ያየንበት አጋጣሚ አለ። ዞሮ ዞሮ የአሜሪካንን ጥቅም የበለጠ አይጎዳም ወይ የኢትዮጵያ ትርምስ የሚለው እርግጠኛ ነኝ እነሱንም ያሳስባቸዋል ብዬ አስባለሁ። የመጨረሻ እንድናነሳው የምፈልገው ጉዳይ ከተቃውሞ ጎራ ወይም ከተቃዋሚዎች ወገን በዲፕሎማሲ ረገድ ምን መደረግ አለበት? ዲፕሎማሲን በተመለከተ እንግዲህ የኢትዮጵያ የተቃውሞ ካምፕ ላይ ያሉ ሰዎች ሌሎችም ስለ ኢትዮጵያ እናስባለን እንጨነቃለን የሚሉ ሰዎች ብዙ ጊዜ ከአቀራረብ ጀምሮ የአቅምም ችግር አለ። እንግዲህ በብዙ ፈተና ውስጥ አልፎ የሚመጡ ሰዎች ናቸው። አንዳንዶቹም ይህንን የዲፕሎማሲ ግፊት ለማድረግ ብዙ ፈተና አለባቸው። መጀመሪያ እሱን መረዳት ያስፈልጋልና በአመዛኙ የሚቀርበው የተቃውሞ እና የዲፕሎማሲ ግፊት አይነት በጣም የተለመደ ላለፉት ብዙ አመታትም ሲደረግ የነበረ ነውና I think የሚገባንን ክብር የሚገባንን ጆሮ ማግኘት የቻልን አይመስለኝም። ምክንያቱም ሰልፎች ይደረጋሉ። ዋይት ሃውስ በራፍ ላይ የአሜሪካ የውጭ ጉዳይ መስሪያ ቤት አካባቢ ሰልፎች ይደረጋሉ፣ መፈክሮች ይሰማሉ፣ ደብዳቤ ይገባል። እንዲህ ይሄ በቂ አይደለም። ወይም ደግሞ ሜቢ እንትንም ሊሆን ይችላል ከዚህ የተሻለ ነገር ማድረግ የሚያስፈልግ ይሆናል። ከአቤቱታ አቅራቢነት ወጥተን ወደ አሳማኝነት እነዚህን ሰዎች ማሳመን ወደምንችልበት ደረጃም መድረስ ያስፈልጋል። እኔ እስከታዘብኩት ድረስ የረባ ባለስልጣን እንኳን ወጥቶ አናገራቸውም ሰልፍ በሚያደርጉበት ሰዓትና የተቃውሞ ቡድን ሰዎች ይሄ ትንሽ ሌሎች ስራዎችን የሚጠይቅ ነው። እንግዲህ ይሄ ለምንድን የሆነው ስንል አንዱም የተከፋፈሉ ናቸው የፖለቲካ ቡድኖቹ። አንዱ በፊት በር ሲገባ ሌላው በጓሮ በር የመግባትም ነገር አለ። አንዱ ካንዱ ጋር ተባብሮ ያለ መቆሙም ችግሮች በጣም ለረጅም ዓመታት ሲታዩ ነበርና እነዚህ ነገሮች በጣም አስቸጋሪዎች ናቸው። ሁለተኛ ለተቃውሞ የሚቀርቡት ጥያቄዎችና ቤቱታዎችም እንደው አሳማኝ ሆነው አለመገኘታቸው ነው። ብዙ ጊዜ የተለመዱ ጥያቄዎችንና ቤቱታዎችን ነው የምናቀርበውና ያው እነሱን ድንገት አጀንዳ ቀረጻው ላይ ድጋሚ ማሰብ ያስፈልጋልና ዝም ብሎ ሄዶ ሼም ኦን ዩ ብሎ ብቻ መመለስ ዝም ብሎ ፎቶዎች ይዞ በራፉ ላይ ሄዶ መጮህ እንደው ምንም አያመጣም ማለት እንኳን ባይሆን በቂ ወይም ደግሞ አሳማኝ የሚባለው ደረጃ ላይ እየደረሰ አይደለምና እነዚህ ነገሮችን በደንብ ማሰብ የሚያስፈልግ ይመስለኛል። የክፍፍሉም ጉዳይ እንደዚሁ ነው። በአንድነት መቆም የሚቻልበትን ነገር ማየት ያስፈልጋል። በቁጥር በዛ ብሎ መሰለፍን ወይም ባንዲራ ይዞ አደባባይ መውጣት ብቻውን እንደ ስኬት መወሰድ የለበትም። ያ ጩኸት ያ አቤቱታ ውጤት ማምጣት አለበት። ያ ደግሞ ነገር በሌሎች ነገሮች መደገፍ አለበት። ከነዚህ ውስጥ አንዱ የተሻለ አቅም ያላቸው ሰዎች ከፓርቲ ጥቅም ባሻገር የሀገር ጥቅምን ማየት የሚችሉ ሰዎች እንዲሁም የዓለም አቀፍ ሁኔታውን የተገነዘቡ ሰዎችን በእንደዚህ አይነት የዲፕሎማሲ ስራ ውስጥ በደንብ ማስገባት ማሳተፍ ያስፈልጋል። አሁን ያለው አንዳንድ ሁኔታ እንዲህ ያሉ ሰዎች እንዲሳተፉ የሚያበረታታ አይደለም። የዓለም አቀፍ ሁኔታውን የአካባቢያዊ ሁኔታውን በደንብ የተረዱ ሰዎች መኖር አለባቸውና እነዚህ ነገሮች በስፋት ካልተሰሩ በዲፕሎማሲ በኩል የተሻለ ውጤት በተቃውሞ ጎራ ያገኛል ብዬ አልገምትም።
ሌላው በዚህ በአንዳንድ ሎቢ በሚያደርጉ ድርጅቶች በኩል በአንዳንድ የቲንክ ታንክ ግሩፕ በኩል የሚደረግ የዲፕሎማሲም አለ። ይሄ ጥሩ ነው፣ የተወሰነ መንገድ ያስኬድ ይሆናል። ግን ቦታው ላይ አያደርስም። ቦታው ላይ የሚያደርሰው ወሳኝ የሆኑ የአሜሪካ መንግስት ቢሮክራሲ ውስጥ ያሉ ሰዎችን በሚያሳምን መረጃ በሚያሳምን አቀራረብ በፕሮፓጋንዳ ስራ ሳይሆን በተሻለ አቅም መሬት ላይ ያለውን ነገር በሚያሳይ መልኩ ኢንጌጅ ማድረግ ወይም ደግሞ ከነሱ ጋር ቀርቦ መነጋገር የዚህ በዲፕሎማሲ በኩል ያለውን ችግር እንደው መፍትሄ ሊያመጣለት ይችላል ነው ልልም ይችላል። አጠቃላይ ብቻ እንግዲህ የአሜሪካ መንግስት አቋም ብዙ አወዛጋቢ ነገሮች አሉት። አሁን የአሜሪካ አስተዳደር ይቀየራል፣ በሚቀየር ጊዜ ለውጥ ይመጣል ወይ ብለው የሚጠይቁ ሰዎች አሉ። እንግዲህ የምናየው ነው የሚመረጡት ሁለቱ እጩዎች ውስጥ እንግዲህ የትኛው ለኢትዮጵያ የተሻለ ነገር ይዞ ይመጣል የሚለውን እስቲ በቀጣይ ጊዜ የምናየዋለን። ለማንኛውም ይሄን ነው ልልም ይችላል። እኔ የዋዜማ መጽሔት መሰናዶን ነበር ስታደምጡ የቆያችሁት። አብራችሁን ስለሆናችሁ ከልብ አድርገን እናመሰግናለን። ዋዜማ መጽሔትን በድረገጻችን www.wazemaradio.com በማህበራዊ ድረገጾች በፌስቡክ እና በትዊተር ዋዜማ ሬዲዮ ላይ እንዲሁም በስልኮቻችሁ ላይ ዋዜማ ሬዲዮ አፕን ዳውንሎድ በማድረግ ልታደምጡን ትችላላችሁ። ሐሳብ፣ አስተያየት፣ ጥቆማ ሲኖራችሁ wazemaradio@gmail.com ላይ መልእክቶቻችሁን አድርሱን፣ እናነባለን። የዋዜማ መጽሔት አዘጋጆች መዝገቡ ኃይሉ፣ ቻላቸው ታደሰ፣ መሰሉ ንጉስ፣ ዳንኤል ድርሻ፣ መስፍን ነጋሽ፣ ደረሰ ጌታቸው፣ ኤዶም ካሳዬ፣ አርጋዋሽኔና እኔም ሃኒ ሰለሞን ነበር። ዋዜማን በማድመጥ ያሳለፋችሁት ጊዜ የሚያስቆጭ እንዳልነበር ተስፋ እናደርጋለን። መልካም ሳምንት።